ሪያል ማድሪድ ከወንድማማቾች ጥረት እስከ ንጉሳውያን ዘውድ። ሪያል ማድሪድ ዛሬ የቢሊዮኖች ሀብት ቢሆንም አጀማመሩ ግን በሁለት ወንድማማቾች ጥረት ነበር። ክለቡን በይፋ የመሰረቱት ጁሊያን ፓላሲዮስ እና ካታላውያን የሆኑት ጁዋን ፓድሮስ እና ካርሎስ ፓድሮስ የተባሉ ወንድማማቾች ናቸው። በተለይ ጁዋን ፓድሮስ የክለቡ የመጀመሪያው ፕሬዝዳንት በመሆን መጋቢት 6 ቀን 1902 ዓ.ም ማድሪድ ፉትቦል ክለብ ብለው በይፋ መዘገቡት። የሚገርመው ነገር ጁዋን ፓድሮስ ልብስ መሸጫ ሱቅ ነበረው። የመጀመሪያው የክለቡ ስብሰባ የተካሄደው በዚሁ የልብስ መሸጫ ሱቅ በስተጀርባ በነበረ ክፍል ውስጥ ነበር። ሂደቱ ግን ቀላል አልነበረም። በወቅቱ እግር ኳስ በስፔን ገና አዲስ ስፖርት ነበር። መስራቾቹ ተጫዋቾችን ለመሳብ ኮሪንቲያን ከተባለ የእንግሊዝ ክለብ ተሞክሮ በመነሳት ነጭ ማሊያን መረጡ። ይህም ንጽህናንና ኃይልን እንዲያመለክት ታስቦ ነበር። በ1905 ዓ.ም ክለቡ ከተመሰረተ በ3 ዓመቱ የመጀመሪያውን የዋንጫ ድል ኮፓ ዴል ሬይ ተቀናጀ። ከዚያም በ1920 ዓ.ም ንጉስ አልፎንስ 13ኛው ለክለቡ ሪያል ንጉሳዊ የሚል ማዕረግ ሰጡት። በክለቡ አርማ ላይም የንጉሱ ዘውድ እንዲቀመጥ ተደረገ። ማድሪድ ዛሬ ላለበት ከፍታ ትልቁን ድርሻ የሚወስዱት የቀድሞ ተጫዋችና ፕሬዝዳንት ሳንቲያጎ በርናባው ናቸው። ከስፔን የእርስ በርስ ጦርነት በኋላ ክለቡ ፈርሶ ስቴዲየሙም ወድሞና ደጋፊዎቹ ተበትነው በነበረበት አስቸጋሪ ወቅት ነው ክለቡን ዳግም ያቋቋሙት። አልፌርዶ ዲ ስቲፋኖና ፈረንች ፑሽካስን የመሳሰሉ ታላላቅ ተጫዋቾችን በማምጣት ማድሪድን በአውሮፓ መድረክ ለ5 ተከታታይ ዓመታት ዋንጫን በማንሳት ማንም የማይደርስበትን ታሪክ እንዲጽፍ አደረጉት። ባርሴሎና ከሪያል ማድሪድ ጋር ገጥሞ የ2025-26 የላሊጋ ሻምፒዮን መሆኑን አረጋግጧል። ማድሪድ በታሪኩ ብዙ ውድቀቶችንና ስኬቶችን ቢያይም ሽንፈትን በቀላሉ መቀበል የሚችል ቡድን አይደለም። ስለዚህም ነገስታቱ ሁሌም ተመልሰው ይመጣሉ። እናንተስ ስለ ክለባችሁ ማድሪድ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። አጃይብ ካላችሁ ፎሎ፣ ላይክ እና ሼር ማድረጉን አይርሱ።